በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኟትም ጥቂቶች ናቸው። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 14። ሰላም የዚህ ቻናል ቤተሰብ፣ ዛሬም መንፈሳዊና የእግዚአብሔር ቃል የሆኑ ሐሳቦችን እያነሳ እናወራለን። እናንተም ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች መልእክቱ እንዲደርስ ሼር በማድረግ እንዲሁም ደግሞ ሁሌ የምንለቃቸው መልእክቶች እንዲደርሳችሁ የደውሉን ምልክት እንድትጫኑ እናሳስባችኋለን። በክርስቶስ ኢየሱስ ያሉ ወይም ደግሞ በክርስቶስ ኢየሱስ ያመኑ ሰዎች የስደታቸው ወይም ደግሞ የመከራቸው ጥግ እስከየት ነው? አንደኛው እስከ መለየት ነው። በወንጌል ወደ ክርስቶስ ኢየሱስ የመጡ ሁሉ ይህ ተግዳሮት አይቀርላቸውም። ምክንያቱም ቃሉ ሰውን ከአባቱ ሴት ልጁንም ከእናቱ ምራቱንም ከአባቷ ለይ ዘንድ መጥቻለሁና ይላልና ማቴዎስ ወንጌል ምዕራፍ 10 ቁጥር 35። በእርግጥ መለየት በብዙ አይነት መንገድ ሊገለጽ ይችላል። ከኃጢአተኛው ዓለም፣ ከማያምን ቤተሰብ፣ ከፌዘኛና ከክፉ ባልንጀራ፣ ከመንደራዊ አስተሳሰብ፣ ከቀድሞ አሉታዊ ሕይወት ወዘተ መለየት የግድ ነው። በመጽሐፍም ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ፣ ሁሉንም የሚገዛ ጌታ እግዚአብሔር እንዲህ ይላል በማለት በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ይህን ያሳስባል። ከክፉ እንድትጠበቁ እንጂ ከዓለም እንድታወጣቸው አልለምንም። ዮሐንስ ወንጌል ምዕራፍ 17 ቁጥር 15 ላይ እናገኛለን። በዚህም አማኝ መለየት የተባለው ነገር ያጋጥመዋል። ሁለተኛ መገለል። በተለይ አክራሪ ሃይማኖቶች በተንሰራፉበት ዓለም አሊያም በጸረ ክርስቲያናዊ መንደር ክርስቶስ ኢየሱስን መከተል ያለ ጥርጥር ከማህበረሰብ አደባባይ ያስገልላል። የተቀረጸውን ዓለም ግፍና በደል ትተን የአገራችን የኢትዮጵያ እንኳን ምናነሳ ቀደም ባሉት ጊዜያት በአገራችን ክርስቶስ ኢየሱስን ያሉ ወንጌላውያን የከፋ መገደል ይደርስባቸው እንደነበረ ሁሉም ሰው የሚያስታውሰው የቅርብ ጊዜ ትውስታ ነው። በዚህ ምክንያት እስከ ቅርብ ጊዜያት በተገለጡ ሁኔታ ከቤተሰብ ከማህበራዊ ህይወት ማለትም ከእድር፣ ከእቁብ፣ ከአክሲዮን፣ ከኪራይ ቤት፣ ከልዩ ልዩ ማህበራዊ ኑሮ ሁሉ ይገለላሉ ነበር። ዛሬ ላይ መገለሉ ሙሉ ለሙሉ ቀርቷል ለማለት ባያስደፍርም ቀንሷል ማለት ግን ይቻላል። አንዳንድ ጊዜ ደግሞ ዘመን የሚከስታቸው አራጋቢዎች የተነሱ እንደሆነ መገለሉ እንደ አዲስ አገርሽቶ አገር መንደሩን ሊያጥለቀልቀው ይችላል። ይሁን እንጂ መንፈስ ቅዱስ አብሮ ካለ መገለል ቀላል ነገር ነው። አማኑኤል። ሶስተኛ መነቀፍ። በመጽሐፍ ማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። በሌላ ድካም ሳይሆን ስለ ክርስቶስ መነቀፍ እጅግ ማትረፊያ ነው። ሰዎች ግን ምንም እንኳ የተቀደሰ አኗኗራቸውን አይተው በልባቸው ቢገረሙ በአደባባይ ግን ሊያመሰግኗቸው አይወዱም። ይህ የሆነበት ምክንያት የክርስቶስ ተከታዮች በመሆናቸው ነው። አራተኛ መጠላት። በማርቆስ ወንጌል ምዕራፍ 13 በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ስለዚህ ባለንበት ልንጠላ በማህበረሰቡ ሊሆን ይችላል። ባለንበት በየትኛውም አካባቢ ክርስቶስ ኢየሱስን በማለታችን ልንጠላ ልንገፋ እንችላለን። ይሄ የክርስቲያን ወግ ነውና ክርስቶስ ኢየሱስን እንደጠሉት እርሱንም የሚያምኑትን የሚከተሉትን ይጠላሉና እነርሱን ይጠላሉና። አምስተኛ መከሰስ። በማቴዎስ ወንጌል ምዕራፍ 10 ቁጥር 17 ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል፣ በምኩራቦቻቸውም ይገርፏቸዋልና ከሰዎች ተጠበቁ፣ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዦች ወደ ነገሥታትም ትወሰዳላችሁ። ክርስቶስን ስትከተሉ በሳር በቀጠሉ መከሰሳችሁ የማይቀር ነገር ነውና ይህም የሚሆንበት ዋናው ምክንያት ሰዎች በክርስቶስ ተቃዋሚ መንፈስ ተጽዕኖ ስር
በመውደቃቸው ነው። ይህ መቼም ቢሆን የማይቀር ተግዳሮት ነው። 6ኛ መሰደድ። በሉቃስ ወንጌል ምዕራፍ 21 ቁጥር 12 እጃቸውን በላያችሁ ይጭናሉ ያሳድዷችሁማል። ከዚህ ቀድሞ የነበሩ ቅዱሳን ስለ ክርስቶስ ተሰደዋል። እውነተኛዋ የክርስቶስ ቤተክርስቲያን አሁን በስደት ላይ ትገኛለች። ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፉዎች በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ። የመጨረሻውና 7ኛው መገደል ነው። በመጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 8 ቁጥር 36 ላይ ስለ እናንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ይላል። እውነቱን ለመናገር ዓለም ሕግን ባትፈራ ኖሮ እስካሁን የክርስቶስ ተከታዮችን ሁሉ ገድላ ብትጨርሳቸው ደስታዋ እጥፍ ድርብ ነው። ይህን ማለቴ ከአእምሮ በመነጨ አጉል ግምት ብቻ ሳይሆን ከጥንት ዘመን ጀምሮ በሰይጣንና በመሲሁ ዘር መካከል ከፍተኛ ጠላትነት መኖሩን ጠንቅቄ በማወቄ ነው። በአንተና በሴቲቱ መካከል፣ በዘርና በዘሯ መካከል ጠላትነትን አድርጋለሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ዮሐንስ ወንጌል ምዕራፍ 8:44 ላይ። ይህ አይነቱ መንገድ አማኞች ከጥንት እስከ ዛሬ ተጉዘው የመጡበት መንገድ ነው። በዚህ መንገድ ላይ እልፎች እንደ ቅጠል ረግፈዋል፣ ቀርተዋል። በርካቶች ስለ ክርስቶስ ስለ ወንጌል ተሰውተዋል። ይሁን እንጂ መንገዱ ዛሬም ድረስ አልተሸነፈም፣ ለወደፊትም አይሸነፍም። እንግዲህ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅንስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ ይላል። ማቴዎስ ወንጌል ምዕራፍ 10 ከቁጥር 28 ላይ። በዕብራውያን መጽሐፍ እኛ ግን ነፍሳችንን በእምነት ከሚያድኑት እንጂ ከሚያጠፉት አይደለንም ይለናል። ስለዚህ ባለንበት በየትኛውም አይነት ስፍራና ቦታ ክርስቶስን ብለን በምንከተልበት በእንደነዚህ አይነቶች የህይወት ጎዳናዎች እናልፋለንና በእግዚአብሔር መንፈስ በርትተን ጸንተን እንቁም። ይህም በጋሻው ከጻፈው መጽሐፍ ሞሃ ከተሰኘው ከመጽሐፍ ቁጥር ገጽ ከ183 እስከ 186 ባለው ውስጥ የተገኘ ነው። ተባረኩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረጉ እንዳትረሱ። ቀጣይ የሚለቀቀው መልእክት እንዲደርሱ የደውሉን መልእክት መጫኑን እንዳትረሱ። ተባረኩ።